ጋሽ አሁንም ግድባችን ላይ መዛታቸውን አላቆሙም። ከጀርባዬ እንደምታዩት እንግዲህ ትላንትና የተሾሙበትን አንደኛ ዓመት በማስመልከት አኮምፕሊሽ ያደረኳቸው ነገር በቃ ያሳካዋቸው ጸዴ ነገሮች በሚል አስጠርዘው መጥቷል። የሌለ ብዙ ፔጅ ያለውና እሳቸው ራሱ እንደተናገሩት ብናወራው ይሄንን ፔጁ ላይ ያለው ነው በዚህ አንድ ዓመት ውስጥ የሰራውትን ነገር ብናወራው ሳምንት ሁሉ ይፈጅብናል ምናም ብለው ሰክሰው ነበረ። ከጀርባዬ እንደምታዩት አስጠርዘው የመጡት ዶክመንት ላይ እንግዲህ አስቆምኳቸው ያሏቸውን ጦርነቶችን ሜንሽን አድርጓል። ከዛ ውስጥ አንዱ ሁሌ እንደሚሉት በግብጽና በኢትዮጵያ መካከል ሊደረግ የነበረውን በግድብ ምክንያት ሊደረግ የነበረውን ጦርነት አስቆሚያለሁ ካሉ በኋላ አሁንም ግን የምሰራቸው ብዙ ስራዎች አሉ ብለዋል። በዚህ ንግግራቸው እንግዲህ ትራምፕ ስለ ግድቡ ያነሱት ነገራቶች ላይ ኢዘር ትራምፕ ስለ ግድቡ ምንም የሚያውቁት ነገር እንደሌለ ወይም ደግሞ የግብጽን ፕሮፓጋንዳ ብቻ ይዘው በግብጽ ሳይድ ሆነው ያራገቡ እንደሆነ ነው የሚያሳየው። ካነሷቸው ፖይንቶች ውስጥ አንደኛው ግድቡ ኢፌክቲቭሊ ላይክ የውሃውን ፍሎ ያስቆማል ያሉት ነገር ነው። ወደ ግብጽ የሚሄደውን ውሃ የሚያስቆም ግድብ ነው ብለዋል። ይሄ ሃይድሮኤሌክትሪክ ፓወር ግድብ ውሃው ተርባይኑ መጥቶ ሄዳል እንጂ የሚቆምበት ምንም አይነት ምክንያት የለም። ሶ ግብጽ የምታራግበውን ፕሮፓጋንዳ ነው የሚነዙት። ወይም ስለ ግድቡ ምንም የሚያውቁት ነገር የለም ወይም አውቀው ነው እያጇከሙ ያሉት። በሌላ በኩል ግድቡ እንግዲህ ዓለም ላይ ካሉ ትልልቅ ከሚባሉ ግድቦች መካከል አንዱ ነው። እንዲሁም ደግሞ እኛንን ፈንድ ያደረግነው የአሜሪካ መንግስት ነው ፈንድ ያደረገው ብለዋል። እኛ እስከምናውቀው ድረስ ከታክሲያችን ከሻያችን ምናምን ነገር እያወጣ ነው እኛ ጩጬ እያለን ሁሉ ያስገነባ ነው። ይህንን ግድብ ኬት አምጥቶ ፈንድ እንዳደረጉት አናቅም። እስከምናውቀው የኢትዮጵያ ሕዝብ ራሱ ነው እንትን ያለው። እሳቸው ግን በተደጋጋሚ የአሜሪካ መንግስት ነው ፈንድ ያደረገው ይላሉ በተደጋጋሚ። ይህ የመጀመሪያቸው አይደለም። በሌላ በኩል ናይል የግብጽ ብቻ እንደሆነ ነው ማቀው ብለዋል። which is like አባይ ግብጽ ብቻ ነች ራይት ያላት የሚል አስተሳሰብ እንዳላቸው የግብጽን አስተሳሰብ ይዘው እያራገቡ እንደሆነ ነው አሁንም የሚያሳየው። ሶ ግብጽ ናይል የግብጽ እንደሆነ ነበር ማቀው። ለብዙ ነገራቶች ይጠቀሙታል ናይልን ኢንክሉዲንግ ቱሪዝምንም ትራንስፖርትንም ብዙ ነገር ይጠቀሙበታል ግብጾች። ግን ኢትዮጵያውያን ግድብ አድርገው ውሃው እንዳይመጣ አድርገዋል። ስለዚህ ይሄን ነገር እኔ እንግዲህ I gotta work it out ብለዋል። ይሄንን ጉዳይ ማስተካከል አለብኝ ብለዋል። ትራምፕ እንግዲህ በዚህ ንግግራቸው አንድ ግልጽ ያስቀመጡት ነገር ምንድነው? ኢዘር ስለ ግድቡ ምንም አያውቁም ኦር አውቀው ነው እያጇከሙ ያሉት ወይም ደግሞ ኮምፕሊትሊ የግብጽን ሳይድ ይዘው አሁንም የግብጽን ሳይድ ይዘው የግብጽን ፕሮፓጋንዳ ነው እያራገቡ ያሉት። ባለፈው እንዳልኳችሁ ለላስታርቅ ብለው ደብዳቤ በላኩት መሰረት ለአብዱልፈታህ አሲሲ ደብዳቤ ልከው ሌሎቹ በግልባጭ ልከው እንደነበረ ነግራቸዋለሁ። ይህ ብቻውን ራሱ ለግብጽ ሳይድ እንደያዙ የሚያሳይ ነው። ከዛ ውጪ ግድቡ ላይ ራሱ ስለ ግድቡ እዛ ደብዳቤ ላይ ሜንሽን ያደረጓቸው ነገሮች የግብጽን ፕሮፓጋንዳ ማራገብና ለግብጽ ሳይድ እንደያዙ በግልጽ የሚያሳይ እንደሆነ በባለፈው ቪዲዮ አውርተን ነበረ። ትላንትናም እንግዲህ በንግግራቸው ያንኑ ደግመውታል ማለት ነው። ስለዚህ አሁንም እኔ ማስተካከለው ነገር አለ ብለዋል። እንዴት አድርገው እንደሚያስተካክሉ ደግሞ I guess we will see።